ሰላም ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ በጣም ደስ የሚል ቀን ነው። ምክንያቱም በባለፈው ቪዲዮ እንደነገርኳችሁ ክሪስማስ ቲምድ የሆነ ዴኮሬሽን ቤታችን እናደርጋለን ብያችሁ ነበር። ዛሬ የሚገርማችሁ ኪችኑ ራሱ አይቀርም ዴኮሬት ሲደረግ። በዚህኛው ዙር በጣም የሚያስጠላ ክሪስማስ ትሪ ሰርቻለሁ ብያችሁ ነበረ። በእርግጥ ክሪስማስ ትሪውን በጣም ጊዜ ስለሚፈጅ ዋየሩን ማውጣት ምናምን እሱን አስተካክየዋለሁ። ኦልሬዲ አሳያችኋለሁኝ። አዳዲስ ጌጦች ገዛሁለት። ባዶ ስለነበረ ሌሎች ዴኮሬሽኖች ጨመርኩለት። እንዳጋጣሚ ክሪስማስ አልፏል፣ ግን የተወሰነም ቢሆን የክሪስማስ እቃዎች ገዝቻለሁ ማለት ነው። ሴል ላይ የነበሩ በጣም ብዙ እቃዎች አግኝቻለሁኝ። ዛሬ ከእንትኑ ነው የምንጀምረው፣ ከኪችን ነው የምንጀምረው። ኪችን ይኖረናል፣ መኝታ ቤት ትንሽዬ፣ ከዛ ሳሎን፣ ከዛ ያው ከነዚህ ውጪ ሌላ መቼስ መታጠቢያ ቤቱን ዴኮሬት አላረግም። ለማንኛውም ሶስቱን ክፍሎች ነው የምናደርገው ማለት ነው። እስከ መጨረሻው ተከታተሉኝ። እናንተም እንደምትወዱ ተስፋ አደርጋለሁ። በጣም በቀላል የሆኑ ማቴሪያሎች ስለሆነ ዴኮሬት ማደርጋው እናንተም ትጠቀሙበታላችሁ ብዬ አስባለሁ። ከልብሴ ጀምሮ ዛሬ ክሪስማስን መስለናል ማለት ነው። ለኪችኑ ያሰብኩት በጣም ብዙ ቃል የገዛሁት እቃይ እና በጣም በርካሽ ነው ያገኘሁት። እንደነዚህ አይነት እቃዎች ገዝቻለሁ። ምን ላይ እንደምጠቀም አላውቅም፣ ግን የባለፈው ክሪስማስ ግን ጭራሽ አይጠቅምም። ጠረጴዛ ላይ የሚደረግ ጨርቅ አልፈተውትም። ይሄ ትልቂውን ትንሹን ማውቀው ነገር የለም። አብረን እናያለን። ለሳሎን ነው ያሰብኩት እና የምታስቡት በላይ በጣም ብዙ እቃ ነው የገዛሁት። ለማንኛውም በእነዚህ ዴኮሬት ለማድረግ እሞክራለሁ። ከዚህኛው ብንጀምር ምን ረጅም አይመስለኝም ይሄ ነገር ጉድ እንዳለው። እነዚህንም ሪቫኖች ገዝቻለሁ። አክቹሊ ሰርቻቸው ነው እነዚህን እንኳን ከኦሬዲ ቀይ ሪቫን ከነበሩት ላይ እነዚህን ሰርቻለሁ። ያሰብኩትን አሳያችኋለሁ። አይ ሆፕ እንደሚሳካልኝ አይምሮዬ ላይ እንዳለው፣ ግን ይሄ በጣም አነሰብኝ። እንዳሰብኩት ላይ መጣ ይችላል፣ ግን ወርሲ ያሰብኩት እዚህኛውና እነዚህ ሁለት ላይ ነው ያሰብኩት። አይምሮዬ ላይ የሆነ ነገር አስቤያለሁ። ይሳካ አይሳካ አላውቅም። መቀስ ደግሞ ፈልጌ አጣው። መቀስ የለኝም። በዚህ ትዊዘር በምትመስል ነገር ነው የምቆርጠው። እንግዲህ ይሳካልኛል ብዬ አስባለሁ። መቀስ ሳይኖራችሁ ሲቀር ጥርሳችሁን መጠቀም ትችላላችሁ። በጣም የተወሳሰበ አይደለም እውነት ለመናገር። እስቲ በዚህኛው ልሞክርና ሶስቱ ላይ ነው ያሰብኩት፣ ምክንያቱም እዚህ ጋር ያለው በጣም ረጅም ነው። ሰርቼ ከጨረስኩ በኋላ አሳያችኋለሁ ብዬ ነው። የሆነ ቲክቶክ ላይ ነው ያየሁት እና በጣም ነው የሚያምረው ልጅቷ የሰራችው። ታያል ብዬ አስባለሁ። ወይኔ ተደብቃችሁ ብቻ እንዳይሆን ይሄን በዚህ ማስገባት ይችላል። ፕላስተሩ በዚህኛው ሳይድ ከግድግዳ ጋር ፌስ ስላደረገ ወደ ውስጥ ማስገባት አልቻልኩም። ፕላስተሩ ትንሽ ይታያል፣ ግን ስቲቺን ሪቫኑን ላድርግና ደግሞ
ብለንድ አድርጋለች ሪቫኗና በደንብ አትታይም ጋይስ። ይችኛዋ ሪቫን በጣም አነሰችብኝ። ስለዚህ ሜቢ በዚህኛው ሪቫን ተለቅ አድርገን እንሞክረው። ስለሚያደርግ በደንብ አይታየም፣ ግን ይሄ ነው ኢንስፕዌይ። አሁን እየተሳካልኝ ይመስለኛል። ስለዚህ አንደኛውን ጨርሰናል። እነዚህ ሁለቱን እናደርጋለን ማለት ነው። የክሪስማስ ትሪ ከማስጠላቱ የተነሳ ነው ይሄንን ነገር ለመስራት ያነሳሳኝ። እንደነገርኳችሁ ምንም የሚቀር ነገር የለም። እቺ ራሱ ልብስ ትለብሳለች ዛሬ። እንግዲህ ይሄን ከጨረስን በኋላ ደግሞ ወደ ሳሎናችን እንሄዳለን። የሳሎኑ ብዙም አይደለም፣ ስለዚህ ሰሞኑን ቶሎ ስለሚጨልም ብቻ ቶሎ መጨረስ ነው ያለብኝ። በቃ እንኳንም የሚያስጠላ ክሪስማስ ትሪ ሰራው። በቃ ሁለቱ ይቀረናል። በነገራችን ላይ መቀሳችን ተገኝቷል። ኪችናችን አልቋል። ይሄን ወደዛ ላርግና ላሳያችሁ the final product። በቃ ይሄንን ይመስላል። እንዳሰብኩት ነው የተሳካልኝ። እውነት ይሄኛው እንዳሰብኩት ነው። አይ ሆፕ የሌሎቹም ክፍሎች እንደዛ እንደሚሆንልኝ። ለማንኛውም ወደ ሳሎን እንሄዳለን፣ ኦር ደግሞ ወደ መኝታ ቤት ሄደን ወደ ሳሎን እንሄዳለን። ግን ሳሎን እንሄድ መሰለኝ። እንግዲህ እንደዚህ እያልን ሳሎናችን ደርሰናል ማለት ነው። ከእንትኑ በፊት ላሳያችሁ። ክሪስማስ ትሪውን አዘጋጅቻለሁ ኦልሬዲ ብያቸዋለሁ። ክሪስማስ ትሪውን ይሄ ይመስላል። ከየት ወዴት እንደተቀየረ ተመልከቱት። የበፊቱን ቪዲዮ አስገባላችኋለሁ። እዩት እንግዲህ እያችሁ እነዚህን የቀየርኳቸው ነገሮች እቺን ሪቫን ከተትኩባት። አንደኛ እቺን ሪቫን አረኩኝ። እቺን ወደ ኮከብ እቀይራታለሁ ብያለሁ። እስቲ አይ ቲንክ ኮከብ ያደረኩት እኔ አያምርም ነበረ። ከዛ ጌጦች ጨመርኩበት፣ በጣም ብዙ ጌጦች ጨመርኩበት። ሲበራ ደግሞ በጣም ነው የሚያምረው። እነዚህ መብራቶች ጂንጀር ኩኪስ ናቸው። እና እነዚህ ስጦታዎች ዝም ብለው ቦክስ ነበሩ። እነዚህን ሪቫኖች ጨመርኩባቸው። ሶፋችን ነጭ ነው። ብዙ ጊዜ አይታችሁት ከሆነ ጨርቅ አለብሰዋለሁ። በጣም ቶሎ እንትን ስለሚል ማለት ነው፣ ቆሻሻ ስለሚይዝ። የሶፋ ጨርቅ ገዝቻለሁ። የሶፋ ጨርቅ አይደለም ግን የሶፋ ጨርቅ ወደ ሶፋ ጨርቅ ቀይረን ምናለብሰው ነገር እና እንዴት ተርናውት እንደሚያደርግ ባላቅም ከሱ ነው ዛሬ ልንጀምር ያሰብኩት ማለት ነው። ሶፋችን ይሄንን መስሏል ዩ ጋይስ። እቺን በጣም ይቅርታ ለጨለመው፣ እዚህ ጋር ያለው ላይት በጣም አግሬሲቭ ነው። ምናልባት ማታ አሳያቸዋል። እቺን መጋረጃ ሪበን እናርግላት፣ ቀይ ሪበን። በጣም በቀላሉ በጣም ብዙ ነገር ማድረግ ይቻላል ባይዘዌ
ደግሞ ያሰብኩት ጋይስ እዚህ ጋር ሌላ እንትን ገዝቻለሁ። አይ ቲንክ የጠረጴዛ ነው፣ ግን ለረጅም ጠረጴዛ ነው የሚሆነው። ስለዚህ እኔ እዚች ጋር ለማድረግ ነው ሀሳቤ። እንደዚህ እናደርገውና ከዛ ይቺን እናደርጋለን ማለት ነው። ይህንንም ከቴዲ ነው የገዛሁት። በጣም ርካሽ ነው። አይ ቲንክ 1 ዩሮ መሰለኝ የገዛሁት። እንደነገርኳችሁ ክሪስመስ ስላለፈ ነው። በዚህ ሳይድ ላድርገው። ትበራለች፣ መብራት አላት። ዝም ብላ እንዳትመስላችሁ፣ መብራት አለው። እሺ ቀረብ አድርጌ ያሳያችኋለሁ። አሁን ለጊዜው ይሄንን ይመስላል። እስቲ ባትሪ እናርግበትና ሲበራም እንደሚመስል እንየው። ቀረብ አድርጌ ያሳያችኋለሁ። ያሰብኩት ነገር እየተሳካልኝ ነው። ከዛ እንደዚህ አይነት ፎቶዎች ላይ እንደነገርኩት በጣም ጥቃቅን ዲቴል ነው ኦኬ የምናደርገው። እንደ እቺን ሪበን እንደዚህ እናደርጋለን፣ እንለጥፋለን እንደዚህ። ከዛ ቀረብ አድርጌ ያሳያችኋለሁ። እንደዚህ መስሏል። ክሎዝ አፑ ይሄን ይመስላል። እቺት ፎቶአችን ላይ እንደዚህ ሪበን ያደረግን። እቺንም ከቴዲ ነበር የገዛኋት። እንደዚህ ይመስላል ማለት ነው ጋይስ። ያሰብኩት ነገር እየተሳካልኝ ይመስለኛል። አሁን ቀጣይ ደግሞ የምናደርገው ምን መሰላችሁ? ይሄንን ቴብል ነው ዲኮር የምናደርገው። ይቺ አበባ ትጠፋለች ዛሬ። እዚህና እዛ የሆነ ቪዲዮ ነው እሱ። ከወገቤ በታች ነው የሚታያችሁ። አይኖ ይቅርታ ጋይስ። ክሎዝ አፕ ላድርገውና ላሳያችሁ። ያሰብኩት ምንድን ነው ይሄኛው አለ። ይሄ ክሪስማስ ትሪው ላይ የነበረ ነው። ባይዛው በጣም ክሪስማስ ትሪውን አበላሽቶት ነበር። ነጭ ቢሆን ይመረጥ ነበር ይሄኛው። ከዛችንም ከቴዲ ነው የገዛኋት። ተመልከቷት። እቺም እንደዛው። እቺ እንኳን መብራት ስላላት ነው መሰለኝ ትንሽ ውድ ነበረች። በእርግጥ እንዴት ነበር የሚበራው? ግን ያላችሁ ለማንኛውም እንደዚች ነገር ነው ያሰብኩት። ከዛ አካባቢው ላይ ይቺም ትበራለች። ባይተዌ ሁለቱም ይበራል። ለካ እንደዚህ ነው የሚታያችሁ ለእናንተ። እንደዚህ ከፊት ለፊት ምን እንደሚመስል አሳያችኋለሁ። ከዛ ክሪስማስ ቲንግ ስለሆነ የፈለጋችሁትን ማስገባት ትችላላችሁ። ግን ይሄ ከክሪስማስ ዴኮሬሽን የተረፈኝ ነው። እሺ ጋይስ እዚህ ጋር ሌላ ሀሳብ የለኝም። ሁለቱን የማድረግ ሀሳብ ብቻ ነው የነበረኝ። አይ ቲንክ እዚህ ጋር ያለውን ጨርሰናል መሰለኝ። ይህንን ይመስላል። የቴብል ዴኮሬሽናችን ይህን ይመስላል። ቲቪው ጋር ያለው ይህንን ይመስላል። ስለዚህ ጋይስ እናንተም እንግዲህ እንደዚህ በቀላሉ
የክሪስማስ ዴኮሬሽን ማድረግ ትችላላችሁ። አሁን ደግሞ ወደ ምን እንሄዳለን? ወደ ጠረጴዛችን። እንደምታዩት በጣም የምታምር ጢኒጥዬ ጠረጴዛ አለች። እሱ ጋር እንሄዳለን። ከሱ በፊት ግን እቺን ወንበር በዚች ወንበር ማለት ነው ገዝቼ ነበረ። እንደዚህ ዝም ብሎ ትከሚል እቺ ብትቀመጥበት ታምራለች። እንደዚህ አድርጌያታለሁ። አሁን ወደ ዳይኒንግ ቴብላችን እንሄዳለን ማለት ነው። ከታች ከምንጣፉ ጀምሮ ከታች ትንጥዬ ምንጣፍ አለቻት። ለሷ የሚሆን ምንጣፍ የሚመስል ጨርቅ ገዝቻለሁ፣ ቀይ ኦብቪየስሊ። እሱን እናደርጋለን ማለት ነው። ያሰብኩት እነዚህን ሪባኖች አይዘር እዚህ ጋር ማድረግ ወይ ወንበሮቹ ላይ ማድረግ ነው። ግን አይ ቲንክ ወንበሩ ላይ ሲሆን በጣም ያምራል። ስለዚህ ወንበሩ ላይ እናደርገዋለን ማለት ነው። ያሰብኩት አንደኛውን እዚህ ጋር አንደኛውን እዛ ጋር ሲታይ ያምራል። እውነት ለእናንተ ላይ ያምራል ይችላል። ሀሳቤ የገባችሁ ይመስለኛል። ኦኬ ጋይስ ሁለተኛውን ጨርሰናል። ለቴብሉ ቀይ ጨርቅ ብገዛለት አሪፍ ነበር መሰለኝ። ራይት ስፋይንሽ ለቴብሉ እንግዲህ ከዚህኛዋ ጠረጴዛ የሰረቅናትን እናርግና ይችኛዋን አበባ እናርግ። በቃ ምንም ማድረግ አይቻልም ጋይስ። እና እነዚህን ሻማዎች እናረጋለን። እንደዚህ ይሄኛው ሳይድ ደግሞ ይሄኛውን መስሏል። ሀሳቤ ከሞላ ጎደል እየተሳካ ነው። አክቹሊ ጨርሻለሁ ሁሉንም አድርጌ። ምናልባት እዚህኛው ሳይድ ላይ ሜቢ እዚህኛው ኮርነር ላይ እንትን ማድረግ እችላለሁ፣ ሪበን ማድረግ እችላለሁ። እቺኛዋም አለችኝ። አይ ቲንክ እቺኛዋን እንሞክራት ወይንስ እንደዚህ ቢሆን ይሻላል? አይ ዶንት ኖ ፎር ሰም ሪዝን እቺኛዋ ታምራለች። ስለዚህ ይሄኛውን እናርገው ዝም ብለን። ቀጥሎ ያሰብኩት ኦነስትሊ እንዳለ ያሉትን ጨርሻለሁ። ግን ጋይስ እንዲህ እያለን እንግዲህ እዚህ ሰዓት ላይ ደርሰናል። በጣም በሚያሳዝን ሁኔታ ታውቃላችሁ፣ ቶሎ ነው የሚጨልመው። አሁን ወደ መገባደጃው እየደረስን ነው። ጋይስ ወደ መገባደጃው እየደረስን ነው። ግን እውነት በጣም ነው የሚያምረው እውነት ለመናገር። እዚች ጋር ያሉትን እንትኖች እንደምታዩት መጠጦቹ ራሱ ሪቫን አድርገዋል። በጣም ትንሽ ነው የቀረኝ። መኝታ ቤት ብቻ ነው የሚቀረኝ። ሳይጨልም ቶሎ ብጨርስ በጣም ደስ ይለኛል። ምንድን ናት?
ጋይስ በክሎዝ አፕ ላሳያችሁ። እዚች ጋር እንደዚህ አድርገናታል። እነዚህን መጠጦች ሪቫን አልብሰናቸዋል። ሶ አይ ቲንክ ሳሎኑ ላይ ያለውን ጨርሰናል። ሶ ጋይስ የሳሎኑን ጨርሻለሁ። አንዴ ሙሉን ላሳያችሁና ወደ መኝታ ቤት እንሄዳለን። እንደፈራሁት መሸ። በጣም ያሳዝናል። ለማንኛውም እቺኛዋን አልጋ ልብስ ኦሬዲ ቀይሬ ያለው ሳስገባ አላሳያኋችሁ፣ ግን የሆነች ክሪስማስ ቲምድ ነገር ናት። በርገንዲ ነገር ነው፣ ግን ይሄን ማስገባት መከራ። እሱን ስቀይር ነው የመሸብኝ እንጂ እደርስበት ነበረ። ለማንኛውም ጋይስ በጣም ነው የምታምረው። ይህንኑ ከቲሙ ላይ ነው ያዘዝኩት። ለክሪስማስ የሚደርስልኝ አልመሰለኝም ነበረ፣ ግን ደስ በሚል ሁኔታ ደርሶልኛል። የመኝታ ቤቱ እንኳን ቀለል ያለ ነው፣ ከባድ አይኖረው። ከፓኬጂንግ ገና ስላወጣሁት ጭምድድ ብሏል። ለመተኮስ መቼስ ጊዜ የለኝም ዛሬ ማሳየት ስላለብኝ ለእናንተ። አልጋው ሀሳቤ እንደዚህ ነው። ከዛ እዚች ጋር እንደምታውቁት መስታወት አለን። እቺኛዋን መስታወት ደግሞ የሆነ ነገር እናረጋታለን። ያው ሪባን ነው የሚሆነው። የሪባን ፍጆታዬ በቃ ልነግራችሁ አልችልም። ቀይ መጋረጃ ፈልጌ አጣሁኝ። የሆነ ኖርማል መጋረጃ ነው ያደረኩት። ቀይ ቢኖረኝ አሪፍ ነበረ። እሱንም ከቲሙ ላይ ነው ያዘዝኩት፣ አሳያችኋለሁ። ቆንጆ ነው በጣም። የከለር አማራጭ ቢኖረው ቀይ ነበር የማደርገው። ይሄ እችኛዋን እዚህ ጋር እንደዚህ ይሄ ብቻ ነው የሚደረግበት። ይሄም በቂው ነው፣ ከበቂ በላይ። ለማንኛውም ጋይስ እስቲ የምታስቡትን ንገሩኝ። በእኔ ክሪስማስ ዲኮር በክሪስማስ ትሪ አለመሳካት መብሸቄ የተነሳ ነው ይሄንን የማደርገው ማለት ነው። እውነት እንደዚህ ክሪስማስን እንደዚህ አክብሬ አላውቅም። ይሄ በቃል እንደውም እዚህኛው አትክልት አይደለም አክቹሊ፣ ይሄ አርቲፊሻል እንትን ላይ የክሪስማስ ትሪ እንትን ላንጠለጥልበት ነበረ። ኳሶቹን ግን ውድቅ ይላሉ እና አይሆንም። ወደ መጋረጃችን እንሄዳለን። ሲምፕል መጋረጃውንም እንደነገርኳችሁ ሪባን ነው በቃ እናሳምረው።
ዲዘርቱን ላሳያችሁ። የዚህኛው በጣም ትንሽ ነው። እነዚህ መጋረጃዎቹ ላይ ሪባን አደረግኩኝ። መስታወቴ ላይ ሪባን አደረግኩኝ። ከዛ እዚች ጋር ሪባን አደረግኩኝ። መብራት ሲጠፋ ይሄንን ይመስላል። የሳሎኑ ደግሞ መብራት ሲጠፋ ምን እንደሚመስል አሳያችኋለሁ። በጣም የወደድኩት የሳሎኑ ነው እስካሁን ባለው። ጋይስ ይሄንን መስሏል እንግዲህ። ጋይስ በመጨረሻ ተሳክቶልኛል። በዚህ እስከምንጨበረር ድረስ መሸኮ በስማ ይገርማል በጣም። ለማንኛውም ጋይስ ከወዲሁ መልካም በዓል ይሁንላችሁ። እናንተም በእንደዚህ በጣም በቀላሉ ቤታችሁን ዲኮር ማድረግ ትችላላችሁ። ሳሎን አይቀር ምንም የሚቀር ነገር አይኖርም። እናንተም በየቤታችሁ የክሪስማስ ዲኮር እንደዚህ እያደረጋችሁ እስቲ ፎቶ ላኩልኝ ኢንስታግራም ላይ በእኔ ኢንስፓየርድ ሆናችሁ የሰራችሁት ነገር ካለ ማለት ነው። ለማንኛውም ዛሬ ይሄንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በጣም ደክሞኛል። እንዳያችሁት ነው እንግዲህ ብዙ አድካሚ ስራ አልነበረም። ባይመሽ ኖሮ ብዙ አድካሚ ስራ አልነበረም፣ ግን መሽቷል። ገና 10 ሰዓት ነው 16 ሰዓት ነው፣ ግን መሽቷል። ለማንኛውም ጋይስ በጣም ደስ ብሎኛል ያሰብኩት ነገር ስለተሳካልኝ። እናንተም በየቤታችሁ ሞክሩት። መልካም በዓል ይሁንላችሁ። የገና ብሎግ ደግሞ እሰራላችኋለሁ። የገና ብሎግ። ሜሪ ክሪስማስ ኤቭሪዋን። በጣም ነው የምወዳችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በርታችሁ ሰብስክራይብ አድርጉ።